አማናን መወጣት ያስፈልጋል። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አንድ ቀን አማናን ወተትና ውሃን እንዳትቀላቅሉ ሲሉ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አንድ ቀን ወተትና ውሃን እንዳትቀላቅሉ ሲሉ ለዚህ ነው ዑመር ኪታቡል ቡዩ የንግድ ስርዓት መሸጥ መለወጥ ክልክሉ የቱ ነው የተፈቀደ የቱ ነው? ለዚህ ነው ዑመር ኪታቡል ቡዩ ንግድ ላይ እንዲገባ መሸጥ መለወጥ ክልክሉ የቱ ነው የተፈቀደ የቱ ነው? ይሄን ኢልም የሌለው ሰው ንግድ ላይ እንዲገባ ታወራለች። ዑመር አዋጅ አውጀው ደክሟቸው የሆነች ወተትና ውሃ ቀላቅላ ደገፈ ልጇ ጋር ሲያርፉ ዑመር አዋጅ አውጀው ደክሟቸው የሆነች ወተቱ ላይ ውሃውን ጨምሪ ሲያርፉ ንግግር ሰሙ። ምን አይነት ወተቱ እንዲበዛ ወተቱ ላይ ውሃውን ጨምሪ ለንግዳውንም ብሎ ወተቱ እንዲበዛ ታይናል። አረቀድም አሚራው ከዑመር ጋር ያለ ነው አያየንም ማለት ነው ብለዋል። ዑመር ታይናል ኢን ካነ አሚራል ሙእሚኒን ላ የራና አሚራል ሙእሚኒን የሙእሚኖች መሪ ባያዩንም ኢን ካነ አሚራል ሙእሚኒን ላ የራና አላህ ረቡል ዓለሚን ሙእሚኒን የሙእሚኖች መሪ ባያዩንም እኮ ሁሉ ነገር ለዑመር ጌታ የራና ይመለከተናል። ሁሉ ነገር ማይሰወር ሁሉ ነገር ለሱ ግልጽ የሆነ ጌታ የራና ይመለከተናል። ምን ፈልገው ዑመር ንግሩን ሰምተው ቤቱ ምልክት አርጉልኝ ብለው ቤታቸው ገቡ። ምን ፈልገው ከዛ ሲጣራ ከልጆቻቸው አንዷ ያገባች መሆኑን አጣሩልኝ አሉ። መጀመሪያ ከዛ ሲጣራ ከልጆቻቸው ኸሊፋ አንዷን ዑመር ኢብኑ አብዱልአዚዝ የተገኘው ከዚህ ሲዘር ማን ተገኘ? አብዱላህ ኢብኑ ዲናር ምን ይላሉ? በመካ መንገድ ላይ እየሄድን ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አብዱላህ ኢብኑ ዲናር ምን ላይ እየሄድን በመካ መንገድ ላይ እየሄድን ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ናስቲችኛው ከዑመር ጋር እየሄድን አንድ እረኛ ከተራራው ሲወርዳዩ ዑመር ያነኝ ሰው ቅጥረኛ ነኝ አለቃ ይፈቅድማ ለአለቃ እንግዲህ መምሉክ አከለ ሀዲቡን የሰው ቅጥረኛ ነኝ ተኩላ በላ ብለህ ትነግረዋለህ አሉት። ለአለቃ እንግዲህ አከለ ሀዲቡን እረኛው ምን አለ? ተኩላ በላ ብለህ ትነግረዋለህ አሉት። ዑመር አላህ ታዲያ የት ነው? አይመለከተኝም። እረኛው ምን አለ? አይነ አላህ ታዲያ የት ነው? አይመለከተኝም ስትመልስ አላህ ይመለከታል አላህ ይመለከታል አላቸው። ዑመር አለቀሱ። ምን ብለህ አለቃህ ጋር ውሰደኝ አሉት። ወሰዳቸው። አላህ ይመለከታል አላቸው። ዑመር ሸጠላቸው። አለቃህ ጋር ውሰደኝ ምን አሉ? ወሰዳቸው። ዛሬ ነፃ አውጥቶሃል። ታማኝነትህ አላህን መፍራትህ ከዱንያ ባርነት ገላግሎሃል። ነፃ አውጥቶሃል። ታማኝነትህ ከአላህን መፍራትህ ከዱንያ ባርነት ገላግሎሃል። ተስፋ አደርጋለሁ ከአኺራ ደግሞ አኺራ ላይ ደግሞ ከጀሃነም እሳት በንግዳችን በተሰጠን ኃላፊነት እንዴት ነን? ያና አማና እየተወጣን ነው። ዛሬ አላህ በንግዳችን ስንት ሴቶች በተሰጠን ኃላፊነት እንዴት ነን? ያና አረብ ሀገር ሄዳ ወይ የሆነ በረሃ ላይ የሆነ ውጭ ሀገር ሄዳ ለፍታ ደክማ ሴት እንደው በቃ አረብ ሀገር ሄዳ ወይ የሆነ በረሃ ላይ የሆነ ውጭ ሀገር ሄዳ ለፍታ ደክማ አጎቷ ጋር ገንዘብ ትልካለች። ሀገር ዘመድ ጋር ገንዘብ ትልካለች። ወንድሟ ጋር ገንዘብ ትልካለች። አጎቷ ጋር ገንዘብ ትልካለች። ቤተ ዘመድ ጋር ገንዘብ ትልካለች። ስሩልኝ ገንዘቧ ያ ሁሉ መከራ አይታ ያመጣችው ገንዘብ ትልካለች። ገንዘቧ ያ ሁሉ መከራ አይታ ያመጣችው ገንዘብ የገዛ ወንድሟ መቼ ላክሽላታል? አጎቷ አባቷ መቼ ላክሽላታል? ዘመዶቿ በዚህ መልኩ ይክዷታል። መቼ ላክሽላታል? አጎቷ አባቷ አንዳንዴማ ገና ውጭ ዘመዶቿ በዚህ መልኩ ይክዷታል። ሚስተራ ቤት ይኸው አንዳንዴማ መሰረቱ እየወጣ ገና ውጭ ያለ ብሎ የሰው ቤት ሚስተራ ቤት ይኸው መሰረቱ እየወጣ ነው። እንዲህ ያለ ነው ብሎ ምሳለቀሰ። አባቱ ሲሞትበት አጎት ተብዬ ይረከብና ስንት የቲምስ አለቀሰ። መሬት ይገፋል። አባቱ ሲሞት ነገር ይበላል። አጎት ተብዬ ይረከብና ካርታ በስም ቀይራል። መሬት ይገፋል። እዛ ነገር ይበላል። ገንዘብ የሚበሉት ኢንማ ያኩሉነ ፊ ቡጡኒሂም ናራ እነሱ ቦሎቻቸው የሚበሉት ገንዘብ የሚበሉት እሳት ኢንማ ያኩሉነ ፊ ቡጡኒሂም ናራ እነሱ ቦሎቻቸው የሚበሉት የሚያስገቡት እሳት اللهم اني احرج حق ضعيفين الله ወይ እኔ የሁለት ደካማ ሰዎችን ገንዘብ የሚበላ እኔ احرج حق ضعيفين الله ወይ እኔ የሁለት ደካማ ሰዎችን ገንዘብ የሚበላ አስጠጋለሁ ከሷለሁ። ማን የማን ገንዘብ የማን የቲምንና ወደ አንተ ወንጀለኞችን አስጠጋለሁ ከሷለሁ። ማን የማን ገንዘብ ብድር ይበደራል? መቼ ገንዘብ የሚበላ ብድር ተበድሮ ክሬዲት ዕቃ ይወስዳል? መቼ ብድር ይበደራል? መቼ ያ አላህ ብድር ተበድሮ ክሬዲት ዕቃ ይወስዳል? መቼ የሰው ሀቅ ነው። አመት ነው እኮ ነገ እኮ ቀብር ስንገባ እኮ ምትከፍለው ሰላትህን ነው። አመት ነው እኮ ዘካን ነው ካለ ሐጅህን ነው ካለ ቀብር ስንገባ እኮ ምትከፍለው ሰላትህን ነው። ዘካን ነው ካለ ሐጅህን ነው ካለ ምትከፍለው ስፍራ ከሌለ የሱ ነው እኮ። አማናን አለመወጣት የሙናፊቅ ምልክት ነው። ሰለም አያቱል ሙናፊቅ ሰላም አለመወጣት የሙናፊቅ ምልክቶች ሶስት ናቸው። ኢዛ ሐደቱል ሙናፊቅ ሰላም ሙናፊቅ ሲናገር የሙናፊቅ ምልክቶች ሶስት ናቸው። ኢዛ ሐደሰ ውሸት ነው። ሙናፊቅ ሲናገር ይዋሻል። ውሸት ብቻ ነው፣ እውነት የለውም። ውሸት ነው።